ሰላም እንዴት ናችሁ? እግዚአብሔር ይመስገን። እሺ በመጀመሪያ ለኦዲየንሶቻችን ስማችሁን አስተዋውቁ። ሃኒ ሰለሞን። ኤልሻዳይ ምንተስኖት። እሺ ሃኒና ኤልሻዳይ እናመሰግናለን በመጀመሪያ ፈቃደኝነታችሁን ስለለገሳችሁን። ሰርግሽ እንደነገ ሆኖ እያለ ነይ ና ተው ሰርግሽ እንደነገ ሆኖ እያለ እንደዛሬ ማለት ነው ዋዜማሽ ላይ ሰርግሽ ዋዜማሽ ላይ እጮኛሽ ወይም ፍቅረኛሽ ሊያገባሽ የተዘጋጀው ሰው ከልብ ጓደኛሽ ጋር ወይም አንደኛ ሚዜሽ ጋር ቤቱ ስትሄጂ ከሷ ጋር ቺት እያደረገ ወይም የወሲብ ግንኙነት እያደረገ ብታይ ሰርጉ እንዲደረግ ታደርጊያለሽ ወይ እንዲቋረጥ ታደርጊያለሽ? አንቺ እንዲደረግ አደርጋለሁ። ምክንያቱም አንደኛ ከባህል አንፃር፣ ሁለተኛ ከቤተሰብ ለቤተሰቦቼ ከሚኖራቸው የሰዎች ወሬ አንፃር ወሬው አልፎ ከሱ ጋርም በንግግር መፍታት የምንችለው ጉዳይ ከሆነ ለመፍታት ሞክራለሁ። የሚያልፍ ነገር ነው። ጀስት ተሳስቶ ሊሆን ይችላል ብዬ ነው የማስበው። ማለት አሁን ሰው በሰው ላይ ቺት ሲያደርግ ወይ ፍቅረኛው ላይ ወይ በሚስቱ ላይ ቺት ሲያደርግ ሳያስብ የሚያደርግ ነገር አይሆንም። ቺቲንግ እንግዲህ ቀድሞ ታስቦበት ምናምን የሚሆን ነገር ነው እንግዲህ እኔ የሚመስለኝ እና ሆን ብሎ አውቆ ከሷ ጋር አስቦ አቅዶ ያንን ነገር አድርገው ቢሆን ነገ ላይስ ለህይወትሽ ወይም ለትዳርሽ ህልውና አደጋ ነው ብለሽ አታስቢ? ሰርጉ ይደረጋል እኮ ከሰርጉ ኋላ ግን ተነጋግረንበት መቀጠል ማንችል ከሆነ በሰርጉ ማግስት ራሱ ልንፋታ እንችላለን። ስለዚህ አንቺ ለቤተሰቦችሽ ክብር ስትይ ያንን የማትፈልጊውን ህይወት ወይም ከተሻሻልልኝ ከተቀየረልኝ ብለሽ ለማየት ነው ማለት ነው። ማለት ድግሱ እንዳይቀር ስትይ ነው እንጂ እንደዛ እንዳይቀር። ሲቀጥል ደግሞ ለዛ ሰው ያለኝ ፊሊንግ ማለትም ያን ሰው ምን ያክል ቦዶ ነው ሊያገባው እንችላው አይደለ? ሶ የኔን እምነት የከዳ ሰው የሆነ ሰዓት ላይ የምርም ይሄን ሁሉ ጊዜ ቆይተን እስከ መጋባት ከደረስን የምርም ተሳስቶ እንጂ ሆን ብሎ አቅዶበት ሊያገባኝ ብሎ አያደርግም። ከአንቺ በኋላም እኮ ያ ቺቲንግ ሊቀጥል ይችላል። ኖርማል ነገር ነው ለሱ። ምክንያቱም አንቺ ፍቅረኛ ሆነሽ እያለ መቼም ሊያገባሽ የተዘጋጀ ሰው ቃል ኪዳን ገብቶልሽ ነው እንደሚያገባሽና ለአንቺ ታምኖ እንደሚኖር ቃል ገብቶልሽ ነው ለሰርግም ቢሆን በቤተ ክርስቲያንም ቢሆን የምትጋቢው እዛ ቃል ገብቶ ነው ለአንቺ ታምኖ ለመኖር። ስለዚህ ይሄ ደግሞ ከአሁኑ ቺት እያደረገ ያለ ሰው ነገ ላይ ይታመንልኛል ብለሽ ታስቢያለሽ? ታስቢያለሽ? እሺ አሁን ደግሞ ወደ ሌላኛው ጥያቄ አንድን ወንድ እሱ ለኔ ይሆነኛል ይስማማኛል ብለሽ ለማሰብ ምን አይነት ባህሪ ሊኖረው ይገባል? ስርዓት ቢኖረው የሆነ አጉል ወጣ ያለ ባህሪ ባይኖረውና ለምሳሌ አጉል ወጣ ያለ ባህሪ አይሁንና ማለት አሁን ለምሳሌ ሱሳሱስ ከሌለበት ተመሳሳይ ሃይማኖት ካለን ጂም የሚሰራ ከሆነ ስለዚህ ኢትዮጵያ ውስጥ ብቻ ሳይሆን በዓለማችን ላይ በጣም ጂም የሚሰራ ሰው ሞልቷል። ካሜራማኔ ራሱ ፈርጠም ያለው ነው። ስለዚህ ሁሉም ሰው ጂም የሚሰራ ሁሉ ሊሆንሽ ይችላል ማለት ነው? ኖ ጂም የሚሰራ ሆኖ ሱስ ከሌለበት ተመሳሳይ ሃይማኖት ላይ ካለ ከለር መናገር አይቻልም። ታይፕ አይደለም የጠየቀኝ። ታይፕሽን ችግር የለውም። አንቺ መሆን ያለበትን የራስሽን ታይፕሽንም ቢሆን ተናገር፣ ችግር የለውም። ታይፕ ከሆነ በቃ ረዥም ግድንግድ ሰውዬ ከሆነ በቃ ዛት ማለት ታይፕ። ስለዚህ አንቺ በጣም አጭር ሰው ቢመጣ አትቀበዩም ማለት ነው። እንኳን አጭር ሰው መካከለኛ ሰው ቢመጣ ራሱ አትቀበዩም። አይ ያየኸኝ ነው። እኔን ቁመት አይተኸኛል አንተ በአካል ስላየኸኝ። ሶ እኔ እንደዚህ አጥሬ እሱም አጥሮ አይመጣውም። ግን ፍቅርን ከእንዲህ አይነት ነገር ጋር አያይዘሽ ወይም ለትዳር ሰውየው ግዴታ ወይም ባልሽ ረጅም መሆን አለበት ብለሽ ታስቢያለሽ? ወይም ስፖርት የሚሰራ መሆን አለበት ብለሽ ታስቢያለሽ? ነገ ላይ ይሄንን ህይወት ምትኖሪ ይመስልሻል? የምታገቢው ባል እንደዚህ አይነት ሰው እንደሚሆን እርግጠኛ ነሽ? አይደለም፣ እንደውም በተቃራኒው ነው የሚመስለኝ። ስለዚህ አሁን የተናገርሽው ከልብሽ አይደለም ማለት ነው? አይደለም፣ ከልቤ የተናገርኩት ግን ደግሞ ላይፍ በፈለካት መንገድ በቃ ህይወትን እንደዚህ እኖራለሁ ባልከው መንገድ ብቻ ስለማትኖር ደግሞም እየኖርኩት የመጣሁትም ህይወት እንደዛ ስላልሆነ ያሰብኩትን ሁሉ አገኛለሁ ብዬ አላስብም። ስለዚህ እኔ ለወደፊቱ ባልሽ አንድ መልእክት አለኝ። የምታገቢው ባል በጣም አጭር ከሆነ አንተ የተሳሳትክ ሰው ነህ ማለት ነው። እንደዛ በል ችግር አለው እኮ ወደፊቱ ባሌ ጋር አሁን ልታጣላኝ ነው? እሺ አይ ማለት
እሺ አይ እኮ አሁን ይሄንን ሪከርድ ማየት አይቀርም፣ ወደፊትም ቢሆን ማየት አይቀርም። ግን እያጣላው ይዛን ይኸውልሽ ምን መሰለሽ የተሳሳትኩኝ ሰው ነኝ ብሎ ሊያስብ ይችላል ያንን ነገር። በቃ እኔ አምኜበት ነው የምገባው። አጠረም ረዘመም ወፈረም ቀጠነም ዋናው ቁንጂ ልብ ካለህ ይበቃል። የወደፊቱ አጭሩ ሞንክ ረዥሙ ባሌ። ለምን ታዲያ መጀመሪያ ላይ ይሄን አልተናገርሽም? ይሄን ለምን ታይፕ የሚባል ነገር እኮ ፈልገኸው አይደለም፣ እሱ ተፈጥሮ ነው። አሁን ለምሳሌ እኔ በተፈጥሮ የምወደው አይነት ሰው አለ፣ ማይመቸኝ አይነት። ኤሌክትሪክ ባቡር በፍጥነት ወደ ሰሜን አቅጣጫ እየሄደ ነው፣ ንፋሱ ደግሞ ወደ ደቡብ አቅጣጫ ነው እየነፈሰ ያለው። ስለዚህ የባቡሩ ጭስ ወዴት አቅጣጫ ነው የሚሄደው ማለት ነው? ወደ ሰሜን ወደ ደቡብ ነው። ወደ ደቡብ ነው የሚሄደው። ወደ ደቡብ ነው የሚሄደው መሰለኝ። ወደ ደቡብ ይመስለኛል። እሺ ለማንኛውም የኤሌክትሪክ ባቡር ጭስ የለውም ማለት ነው።